ታይታኒክ የማታውቋቸው አስገራሚ ታሪኮች ምንድን ናቸው? አንደር ኢዝ ባክ ቱ አናዘር ቪዲዮ። ዛሬ ደግሞ ስለ ታይታኒክ አስገራሚና አስደናቂ የሆኑ ቪዲዮዎችን የምናይ ይሆናል። ሜክ ሹር ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀመሩ። ይህን ሰሞን ሰፖርት እያደረጋችሁ ስለሆነ ቪዲዮም እየጨመረ ነው። በጣም አመሰግናችኋለሁ። ወደ ቪዲዮ። እስካሁን ከተሰሩት እጅግ በጣም ቆንጆ መርከብ ነበረ። የህልም መርከብ ብለውም ጠሩት። ነገር ግን በኢሮፕ በ1912 በቀዝቃዛው ሚያዝያ ምሽት ያ ህልም ወደ ቅዠት ተለወጠ። ይህ የታይታኒክ ታሪክ ነው። በአውሮፓውያኑ አቆጣጠር በ1990 በቤልፋስት አየርላንድ በሺዎች የሚቆጠሩ ሰራተኞች ተንሳፋፊ ከተማ መገንባት ጀመሩ። ታይታኒክ ርዝመቱ 882 ጫማ የ11 ፎቅ ቁመት ያለውና 29 ማሞቂያዎች በየቀኑ 600 ቶን የድንጋይ ከሰል የሚያቃጥሉ ነበሩ። በውስጡ የመመገቢያ አዳራሾች፣ አንደርሊኖች፣ የመዋኛ ገንዳዎችና ንጹህ እና ቅንጡ ነበሩ። ሰዎችም የማይሰምጥ ነው ብለው ያምኑ ነበረ። ጋዜጠኞች እንኳን እግዚአብሔር እንኳን ይህን መርከብ ሊያሰምጥ አይችልም ብለው ነበር። ኤፕሪል 10 በ1912 ታይታኒክ ከሳውዝሃምፕተን እንግሊዝ ተነስቶ ወደ ኒውዮርክ ማመራ። 2200 በላይ መንገደኞች፣ ሚሊዮነሮች፣ ስደተኞች፣ ህፃናቶችና የመርከቡ ሰራተኞች ተሳፍረው ነበረ። ለ5 ቀናት ባህሩም የተረጋጋና ሰላማዊ ነበረ። ተሳፋሪዎቹም ደስተኛ ነበሩ፣ ይጨፍሩም ነበረ። ነገር ግን ያላስተዋሉት ነገር ከርቀት ጸጥ ያለ የበረዶ ግግር እየጠበቃቸው ነበረ። ሰራተኞቹም በዚህ ቀን 6 የበረዶ ግግር ማስጠንቀቂያ ደርሷቸው ነበረ፣ ግን ብዙዎቹ ችላ ተባሉ። የሬዲዮ ኦፕሬተሮቹም ለተሳፋሪዎቹ መልእክት በመላክ ተጠምደዋል እና ጠባቂዎቹም ምንም አይነት ባይነኩላር አልነበራቸው። እነሱም በተሳሳተ ቦታ ሄዱ። ውቅያኖሱም እንደ ብርጭቆ ጸጥ ያለ ነበረ። አደጋውም ሲመጣ ማንም ማየት አልቻለም ነበረ። ጠባቂዎቹም ጮሁ። አይስበርጉ ለመርከቡ ቀርቦ ነበረ። ከቀኝ ወደ ግራም አቅጣጫ ተቀየረ። ነገር ግን በጣም ዘግይተው ነበር። ጎን ቀደደው። ውሃን በፍጥነት ገባ። ውሃው ያለማቋረጥ 6 ክፍሎቹን አወደመ። የማይሰምጠውን መርከብ እየሰመጠ ነበረ። ሰራተኞቹን ተሳፋሪዎቹን ይህ ለጥንቃቄ ነው ብሏቸው ነበረ። ነገር ግን ውሃው በፍጥነት መርከቧን ሞላ። ካፕቴን ኤድዋርድ ስሚዝም እውነቱን ያውቅ ነበረ። ለ2200 ሰዎች 20 አረን ጀልባ ብቻ ነበር የነበሩት። መጀመሪያ ሴቶችና ልጆችን መኮንኖች ጮሁ። ለመለያየት ፈቃደኛ ባለመሆናቸው ቤተሰቦች አለቀሱ። ባንዱም አሳዛኝ ሙዚቃ መጫወት ጀመረ። በዚያ ሌሊትም አንዳንድ ሰዎች ጀግና ሆነዋል። መሐንዲሶች ከመርከቡ በታች ቆይተው መብራቱን እስከ መጨረሻው አቆይተዋል። ካፕቴን ስሚዝ ተሳፋሪዎቹን ረድቷል። የመርከቡን ዲዛይን ቶማስ ኤድዋርድስ ሌሎች ረድቷል። አደጋው ከተፈጠረ ከ2 ሰዓት በኋላ ለመጨረሻ ጊዜ መብራቱ ብልጭ አለ እና ታይታኒክን በግማሽ ተዋጠ። ባህሩም እስካሁን የተሰራውን ታላቅ መርከብ አጣ። የቀዘቀዘ ውሃ ከ2 ሴንቲግሬድ በታች ነበረ። በባህር ውስጥም የነበሩ ሰዎች በህይወት ሊኖሩ የሚችሉት ለደቂቃዎች ብቻ ነበረ። ጩኸቱን በጨለማ ውስጥ አስተጋባ። ከዚህ አደጋ የተረፉ 705 ሰዎች ብቻ ናቸው። በዚያ ምሽት ከ1500 በላይ ሰዎችም ሞተዋል። ዜናውም ዓለም ላይ ሲደርስ ሰዎች ለማመን ፈቃደኛ አልሆኑም። የማይሰምጠውን መርከብ ጠፍቶ ነበረ። መንግስትም ምርመራ ጀመረ። ጥቂት የህይወት ጀልባ ብዙ በራስ መተማመን ከአደጋው በኋላ በእያንዳንዱ መርከብ ላይ ያለውን እያንዳንዱ ተሳፋሪ ለመጠበቅ አዳዲስ ህጎችም ተፈጥረዋል። ያኑ አቆጣጠር በ1985 አሳሽ ሮበርት ባላርድ ታይታኒክን 4 ኪሎ ሜትር ጥልቀት ላይ አገኘው። መርከቡ ለሁለት ተከፍሏል። በዝገትም ተሸፍኖ ነበረ፣ በዝምታም ተከቧል። ጫማ፣ ሳህኖችና ጌጣጌጦችም አሁንም በውቅያኖስ ወለል ላይ አርፈዋል። ከ100 ዓመታት በኋላም የታይታኒክ ታሪክ አሁንም ይኖራል። ፊልሞች፣ መጽሐፎች እና ዶክመንተሪዎች በዚህ ምሽት የሆነውን ያስታውሱናል። ታይታኒክ ምንም ያህል ትልቅና ኃይለኛ ብትሆን እንኳን ተፈጥሮ ሁልጊዜ እንደሚያሸንፍ ያስታውሰናል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ይህን በመሰለ አስደናቂና አስገራሚ በሆነ ቪዲዮ ከሱ በፊት ግን እንድሰራላችሁ የምትፈልጉትን ቪዲዮ እዚህ ጋር ባለው ሊንክ እና ሀሳብ አስተያየት ደግሞ ካላችሁ እዚህ ጋር ባለው ኮሜንት እያደረጋችሁልኝ ሜክ ሹር ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንዳደረጋችሁ በሚቀጥለው ይሄን በመሰለ ቪዲዮ እስክንገናኝ እኔ ሚስተር ሰንደል ነበርኩኝ። ቻው።